ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የሰላም ዩቱብ ቻናል ቤተሰቦች ደህና ናችሁ ወይ? አላችሁ? እኔ አለውኝ። እንዴት ናችሁ እናንተ? ስራ፣ ጤና ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ ከስንት መጥፋት በኋላ ዛሬ ተመልሻለሁ። ምግብ እየሰራሁኝ እዚህ ጋር ድንች እየቀቀልኩ ነው። እዚህ ጋር ደግሞ መኮሮኒ እየቀቀልኩ ነው። የምግቡን ስም አላውቀውም ግን ብዙ ጊዜ ሰርቻለሁ። ስሙን ግን አላውቅም ማለት ነው። እና ምን እንደምሰራ መጨረሻ ላይ አሳያችኋለሁ። ቪዲዮውን ላይክ ሼር እያደረጋችሁ እንዲሁም ደግሞ ቤተሰብ እየሆናችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁኝ ጀምሩ። ላይኳን እንዳትረሱ እና በቪዲዮም በላይቭም ስለጠፋሁኝ አደራችሁን ላይክ ሼር አድርጉልኝ እላችኋለሁ። ቤተሰቦች እንግዲህ ያ ቪዲዮ እየሰሩ እንትን ካሜራ ይዞ ምግብ መስራት በጣም ከባድ ስለሆነ ዝም ብዬ ስለቆየሁኝ ነበረ እንትን የቀረጽኩት እንጂ ተመችቶኝ አልነበረም ማለት ነው። በጣም ከባድ ነው እንግዲህ ያው መቁላላት እንደምታውቁት ነው። እና የምግቡ ስም ባላውቅም መጨረሻ ላይ ታውቃላችሁ። ግን በዚህ መልኩ እያዘጋጀው ነው ማለት ነው። ሽንኩርት፣ ቲማቲም እና ቃራ፣ ይሄ ቃራ ትልቁ ነው ማለት ነው። ትልቁ ቃራ ነው እና እንደዚህ እያቁላለሁኝ ከዛ ፍጥጥ ፍጥጥ ስላለ ፈጨሁት ማለት ነው። እዚህ ጋር ድምጽ ያጠፋሁት ያው በጣም ጩኸት ስላለ ነው። ጩኸት አለ በጣም የልጆችም ጩኸት አለ እንደገና ማሽንም ስላለ ለዛ ነው። እና እንግዲህ ፈጭቼ ጨረስኩኝ። ይሄ ማጁም ቲማቲም ነው ያደረኩበት እና ላይክ እያደረጋችሁ ቤተሰብ ጠፍቻለሁኝ። ከአሁን ወዲያ ግን ላለመጥፋት እሞክራለሁ። እስከዛ ቪዲዮዬን ላይክ እያደረጋችሁ ሼርም እያደረጋችሁ ከዛ ባህራት ነው የጨመርኩት አንድ ላይ ነው የጨመርኩት ባህራት ከሁሉም አደባልቄ አንድ ላይ ያው ስለማይመች ነው። በዛ ላይ ቸኩዬ ነበረ እየሰራሁ የነበረው ምሳ ሰዓት ስለደረሰ ነጭ ሽንኩርት ነው የጨመርኩበት እዚህ ጋር። አሁንም ጩኸት አለ ግን ምንም ማድረግ አልችልም። ከዛ ማጂ ጨመርኩበት ማለት ነው። ያው መቁላላት ሁሉም ሰው ያውቃል ግን ስለጠፋው ነው በቪዲዮም በላይቭም ስለጠፋው ግዴታ ስለሆነ ነው የሰራሁት እንጂ ተመችቶኝ አይደለም። ከዛ ስጋ የዶሮ ስጋ ማለት ነው። ይሄ የዶሮ ስጋውን ነው የጨመርኩበት። አዋሃድኩት በጣም ከባድ ነው። ስልክ ይዞ ካሜራ ይዞ እንትን ማለት እየቀረጹ መስራት ማለት ነው። እዚህ ጋር ክሬም ስለሌለኝ ቺዝ እና ይሄንን ነገር ስሙን በትክክል አላውቀውም። ያው ታውቁታላችሁ የማዳም ቅመሞች እና እንደዚህ አደባለኩኝ ከዛም ማብራት ጠፋ ማለት ነው። እዚህ እኛ ጋር በጣም ይዘንባል አሁን እና በጣም ዝናብ ስላለ ማብራት ስለጠፋ አሁን ራሱ እንትን እያበራሁ ነው እዚህ ጋር ራሱ እየሰራሁ የነበረው ማለት ነው። ከዛ ይሄውም እኮ ስጎን ከስር አረኩኝ መጀመሪያ መኮረኒ አድርጌ ከዛ ስጎ ከዛ መኮረኒ ከዛ ያው የረመዳን ጊዜ የማይሰራ ነገር ስለሌለ ታውቁታላችሁ ግን ላስታውሳችሁ ብዬ ነው። እዚህ ጋርም ደግሞ ሌላ ስጎ ነው ይሄ ስጎ ራሱ ነው ግን ሁለት ቦታ አድርጌ ድንቹን የቀቀልኩትን ድንች እንደዚህ አረኩበት። ስሙን አላውቅም ብያችኋለሁ እንግዲህ ግን በጣም አሪፍ ነው። እና አሁን ደግሞ ያንን ቺዝ እዛ ጋር የጨመርኩትን እዚህ ጋርም ጨመርኩኝ በግዶንስ አረኩበት። ያው ከለሩ ያምራል በግዶንስ ሲኖር ማለት ነው። ከላይ ሁሉም ምግብ ላይ እሱ ሲኖር አሪፍ ነው። ከዛ ማብራት መጣ። በነገራችን ላይ ለምሳ ታስቦ እራት ላይ ነው የደረሰው ምግቡ መብራት ስለጠፋ ማለት ነው። በጣም ይዘንብ ነበረ። ሳምቡሳም እየሰራሁ ነው። ሙያዬን እንዴት አያችሁ ቤተሰብ? ኮመንቷን እንግዲህ አጥለቅልቁ። መኮረኒው ደረሰ። ከዛ እዚህ ጋር ደግሞ ሾርባ እየሰራሁ ነበረ። ቶሎ ቶሎ ትንሽ ትንሽ ነው የቀረጽኩኝ ምክንያቱም አይመችም ነበር እነሱም ቸኩሎ ስለነበረ ለእራት ስለሆነ የደረሰው ቁጭ ብሎ ነው የጠበቁት ማለት ነው።
የመብራት ችግር ስለሆነ ምንም ማድረግ ስላልቻልኩ ቶሎ ቶሎ ነበረ እየሰራው የነበረው። ሳምቡሳችንም ደረሰ። ሳምቡሳው ግማሹ እርር ነው ያለው። ቢዚ ሆኜ ነበር ትላላችሁ። ከዛ የእነሱን ምግብ እንግዲህ ጨረስኩኝ ማለት ነው። እነሱን ምግብ ጨርሼ ሮብ ስለነበረ እኔ ደግሞ እዚህ ጋር ምስርና ድንች ለራሴ እየሰራሁ እንግዲህ በጣም ይሸታል። የኔ የራሴን ምግብ ስሰራ ነጭ ሽንኩርት ስለማበዛበት ከዛ እጣን ጨስጨስ እያረኩ ነው። እዚህ ጋር ደግሞ እንጀራዬን እየጋገርኩ ነበረ። ያው የኔ እንጀራ ነገር አይሆንላችሁም እናንተ ኮመንቱን እንግዲህ ጠብቃቸዋለሁ። እንጀራው እንግዲህ ምንም ማድረግ አይቻልም የዱቄት ስለሆነ እንዳውም አሪፍ ነው። ከዛ በዚህ መልኩ አዘጋጀሁኝ። ጓደኛም ስላለኝ እሷ እስከምትመጣ እየጠበቅኳት ነበረ እንደዚህ አዘጋጅቼ። ከዛ ቪዲዮአችን አለቀ ማለት ነው። ላይክ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንመጣ ባይ